እንደሚታወቀው አሁን የምናያት ዓለም ከጊዜ ወደ ጊዜ እየተቀየረች መጥታለች። ዓለም የምንለው ይህ መሬት ብቻ አይደለም። ማለት ብዙ ዓለማት አሉ። ማልቲ ዩኒቨርስ አለ። አጠቃላይ በሰው ግምት፣ በሰው ጥበብ፣ በሳይንስ፣ በፍልስፍና ያልተደረሰባቸው ጥልቅ የተፈጥሮ ሚስጥራት ከጊዜ ወደ ጊዜ በኢቮሉሽን መልክ እያደጉ መጥተዋል ማለት ነው። ስለዚህ አሁን የምናየው ቴክኖሎጂ፣ አሁን የምናየው አዳዲስ ተፈጥሮ በጊዜ ሂደት ውስጥ በኢቮሉሽን ራሱ በራሱ እያደሰ የመጣ የተፈጥሮ ሂደት አለ ማለት ነው። ስለዚህ በዚህ ተፈጥሮ ሂደት አሁን በዚህ ዓለም የምናየው በጣም ትላልቅ ቀውሶች ከዚህ በፊትም የአንደኛው ጦርነት፣ ሁለተኛው ጦርነት፣ አሁን የምንሰጋው ሶስተኛው ጦርነት፣ የዓለም ሶስተኛው ጦርነት፣ አሁን የምናየው በዛም በዚህ ያሉ ጦርነቶች እና የሶሻል ሚዲያ ዲስትራክሽን፣ አሁን የምናየው ኑሮ ውድነት፣ አሁን የምናየው እዚህና ወዲያ ትላልቅ ቀውሶች እና ጥፋቶች በሙሉ ዓለም መሆን የነበረባት መድረስ የነበረባት የኢቮሉሽን ጊዜና የሰው ልጅ ተፈጥሮ ደግሞ ያለው ማንነት ያልተናበበ መሆኑ ይመስለኛል። ስለዚህ ይህንን ችግር ከተረዳን ዓለም እንዴት ነው የምትቀየረው? እኔ በግሌ ደስታቸው ለመቀየር ዓለም ባለችበት በደረሰችበት ዘመን እና የለውጥ ሂደት ውስጥ ተጠቃሚ ለመሆን የሰው ልጅ አጠቃላይ ኮሌክቲቭ ማይንድ ሴት የተቀየረ መሆን አለበት ማለት ነው። ይህ ኮሌክቲቭ ማይንድ ሴት ለመቀየር የሆነ ሲስተም ጎደለብን ብዬ አሰብኩኝ ማለት ነው። ድሮ ሌላ ነበር። አሁን ለድሮ ሊሆን አይችልም። ስለዚህ ምን ለማለት ፈልገህ ነው ካላችሁኝ፣ ይሄ አንድ ጥልቅ የሆነ ነፍስ አለ፣ መቀየር ያለበት ነፍስ። አሁን የምናየው የኢኮኖሚ ቀውስ፣ አሁን የምናየው የማህበራዊ ቀውስ፣ አሁን የምናየው የሃይማኖት ቀውስ፣ አሁን የምናየው የፖለቲካ ቀውስ፣ አሁን የምናየው የዘረኝነት ቀውስ፣ አሁን የምናየው የስርቆት፣ የኑሮ ውድነት ቀውሶች በሙሉ አንድ መሰረታዊ የሆነ በኢቮሉሽኑ ልክ መሄድ ያለበት አንድ ጥልቅ ሚስጥር የሆነ ነፍስ አለ። ያ ነፍስ ትምህርት ነው። የትምህርት ስርዓት ካሪክለም የምንለው በዓለም ደረጃ ኖት ኦንሊ በአፍሪካ፣ በኢትዮጵያ፣ በዓለም ደረጃ መቀየር አለበት ብዬ አስባለሁ። የድሮ ዘመን የነበረው የትምህርት ሂደት እኛ አሁን ለደረስነው ጥሩ ነው። አሁን ግን ያ የትምህርት ሂደት፣ ያ የትምህርት ስርዓት ለአሁኑ ጊዜ፣ ለአሁኑ ኢቮሉሽን፣ ለአሁኑ ጄኔሬሽን፣ ለአሁኑ ሶሻል ሚዲያ ቴክኖሎጂ የደረሰበት ዘመን ሊሆን በፍጹም አይችልም። ምን ማለት ነው? አሁን ያለው የትምህርት ስርዓት ሲስተም ሙሉ ለሙሉ መቀየር አለበት ብዬ ነው የማምነው ማለት ነው። መሻሻል አለባቸው፣ ሲስተሙ ግን መቀየር አለበት። እንዳጠቃላይ አሁን ላለው ትውልድ የሚመጥን ስርዓት፣ የትምህርት ስርዓት መኖር አለበት። አሁን ለሚመጥን የትምህርት ስርዓት ለትውልዱ እያዝናና ወደ ስራ ዕድል ፈጠራ የሚወስድ ኢንተርፕረን የሚያደርገው የትምህርት ስርዓት መኖር አለበት። እነዚህ አሁን የምናየው ስፔሻል በኢትዮጵያ ብንወስድ አሁን የምናየው የኢኮኖሚ ቀውስ፣ አሁን የምናየው የጦርነት ቀውስ የዚህ የትምህርት ስርዓት አለመቀየር ነው ብዬ አሰብኩ። እንዴት ምን መሆን አለበት ካላችሁኝ፣ በአጭሩ ሁሉም በዚህ የትምህርት ስርዓት በዚህ ደቂቃ በዚህ ቪዲዮ መግለጽ አይቻልም እና አጼ ሃይላይት ግን ሁላችሁም የራሳችሁ ሀሳብ ይኖራችኋል። ለዚህ ዋነኛ መንስኤና ምክንያት ሊሆን የሚችለው አሁን ያለው የትምህርት ስርዓት በሃይስኩል ደረጃ ስታዩት፣ ታችኛው ያለው ግሬድ ብታዩት፣ ተማሪዎች የሚማሩት የትምህርት ስርዓት፣ የትምህርት አይነት ኦልሞስት ክለሳ ሀሳብ ናቸው፣ ቲዮሪ ናቸው። ፕራክቲካሊ ወደ ህይወታቸው የሚቀየር ወደ ዓለም ወደ ሪያሊቲ የሚቀየሩ የትምህርት ሂደት አይደለም እየተሰጠ ያለው።
ለዛም ደግሞ ዋነኛ ምክንያት ተማሪዎች ወደው ፈቅደው ወደ ትምህርት ቤት የሚሄዱበት መንገድ ሁላችንም እንደ አስተማሪዎች እንደ ወላጆች ሁላችንም የምናውቀው ጉዳይ አለ ማለት ነው። ትምህርት የለም ሲባሉ እና ትምህርት አለ ሄድ ሲባሉ የሚያሳዩት ሪአክሽን የትምህርት ስርዓቱ አንድ ብልሽት እንዳለው ጠቋሚ ነገር ነው ማለት ነው። ተማሪዎች ወደው የሚማሩት የትምህርት ስርዓት መኖር አለበት ብዬ ነው የማስበው። እንዴት ነው የሚሆነው? እሱ በሂደት በስርዓት ቁጭ ብለን የምናወራበት ጊዜ እንደሚኖር ተስፋ አድርጋለሁ። በሃይስኩልም ደረጃ ስትሄዱ ስፔሻሊ እድሜያቸው ከፍ እያለ በሚሄድበት ሰዓት ተገደው ካልሆነ በስተቀር ወደው የሚማሩት ተማሪዎች በጣም ጥቂት ናቸው። አንድ አስተማሪ አንድ ድንቅ አስተማሪ ፍትፍት አድርጎ ለሚያቀርብ የትምህርት ስርዓት ቢያቀርብላቸው ኦልሞስት ግማሾቹ ጥናት አድርጎ በያላችሁበት ሃይስኩል ግማሹ እንደዚህ ይተኛል ማለት። ለምን ነው የሚተኛው? ለምን ነው ትምህርት ያልወደደው? ለምን ነው እዚህ ላይ መጠናት የለበትም? ለምን ነው ተማሪው ትምህርቱ አልወደደውም? ለምን ነው ወዶ ተማሪውን አስተማሪውን የማይከታተለው? ይህ አንድ ምክንያት ነው። ሁለተኛው ምክንያት በተከታታይ የትምህርት ስርዓቱ አሁን ባለው መንግስት ብቻ አይደለም ጥፋቱ የተፈጸመው። ከድሮ የነበረ እየተንከባለለ የመጣ ኢንዲጂነስ የሆነ የትምህርት ስርዓት ባለመኖሩ ምክንያት ኦልሬዲ ኮፒ ፔስት የተደረገ ካሪኩለም ይዘን እስከመጣን ድረስ ከታችኛው ግሬድ ጀምሮ ስኪልፉል የሆነ ስፔሲፊክ የሆነ እውቀት ይዘው ስራ ፈጣሪ የሆነ ተማሪ እንዳናፈራ ያደረገን የትምህርት ስርዓት ነው ማለት። ይህ ቢስተካከል የስራ ፈጠራ እድል በሀገራችን ይጥለቀለቅ ነበር። የስራ እድል ፈጠራ ቢኖር የምናፈራው ምርት ኤክስፖርት የምታደርግ ሀገር ትኖረን ነበር። ኤክስፖርት ግሬተር ዛን ኢምፖርት ሲሆን የአንድ ሀገር ጂዲፒ የአንድ ሀገር ኢኮኖሚ ግሮዝ ሆነ አደገ ይባላል ማለት ነው። ስራ ፈጣሪ ተማሪ እሱ ይኖር ማለት ነው። ይህን ነገር የሚሆን ስራ ፈጣሪ ተማሪ ለመኖር የተመቻቸ ስርዓተ ትምህርት መኖር አለበት ማለት። ይሄ ሳይስተካከል የሀገር እድገት ይመጣል ተብሎ የማይታሰብ ነገር ነው። ይሄ የትምህርት ስርዓት ሳይቀየር የኑሮ ውድነት እናሸንፋለን ብሎ ማሰብ ከንቱነት ሞኝነትም ጭምር ሊሆን ይችላል ማለት ነው። ስለዚህ እንዴት መሆን አለበት ብዬ ነው የማስበው። ተማሪዎች የሚወዱት እየተዝናኑ የሚማሩት ስፔሲፊክ በሆነ ስፔሻሊ 7 እና 8 ጀምረው ተማሪዎች የትምህርት አይነት ማብዛት ሳብጀክት ማተር ማብዛት ሳይሆን በእነሱ ዝንባሌ ተፈጥሮ የራሳቸው የሆነ እውቀትና ስጦታ ይዛ ነው የምትመጣው። ፈጣሪ በዛ መልኩ ነው ሁላችንም የሰጠን። በዝንባሌያቸው በራእያቸው መሰረት ስፔሲፊክ በሆነ መንገድ ማስተማር የምንችልበት ዘይቤ ሲስተም መፍጠር አለብን። ያ ስንፈጥር ተማሪዎች ወደው በሙያቸው ወደው ይማሩትና ወደ ተግባርም እየቀየሩት የሚመጡበት እየተለማመዱት የሚማሩበት መንገድ ሲፈጠር ተመርቀው ሲወጡ ስራ ፈጣሪ ይሆናሉ በቀጥታ ማለት። አሁን የምናየው ግን 12ኛ ክፍል ተፈትነው በተከታታይ አሁን 2-3 ዓመታት ከ91 በላይ ፐርሰንት ተማሪዎች እየወደቁ ነው ያሉት። ለምን ነው የሚወድቁት? ስላልተማሩ? ተምረዋል። ተምረው ለምን ወደቁ? አሁን የምናወራው አሁን ያልኳት ነው መልሷ። ወደው የተማሩት ትምህርት እስካልነበረ ድረስ ቲዎሬቲካሊ ትምህርት ለነሱ እውቀት ብቻ ጥበብ የሌለው እውቀት ስለሚሆን መረጃ ብቻ ስለሚሆን አእምሯቸው ቢዚ ያደርጋቸዋል። አእምሯው አንድ ሰው ቢዚ ከሆነ ወዶ ፈቅዶ በመነሳሳት በትጋት ትምህርቱ አይከታተልም፣ ወደ ጥበብ አይቀይረውም፣ ወደ ስራ ፈጠራ ሊቀየር አይችልም። ከዛ ከመድረሱ ደግሞ የተጠየቀው በፈተና አይነትም ይወድቃል ማለት ነው። የተጠየቀው ጥያቄም ላይመልስ ይችላል። ስለዚህ ተማሪዎች በማውደቃችን ብቻ የትምህርት ጥራት መጣ ማለት የትክክል ላይሆን ይችላል ብዬ አስባለሁ። ስለዚህ ምልክቶቹ አሉ። የትምህርት ስርዓቱ መቀየር ያለበት ሁኔታ በብዙ መልኩ ቅድም እንዳልኳችሁ፣ አንደኛው የተማሪዎች የትምህርት ፍላጎት፣ ሁለተኛው የተማሪዎች 12ኛ ክፍል መውደቅ፣ ሶስተኛው በሀገራችን ያለው የስራ ዕድል ፈጠራ መሞት። ተማሪዎች ከዩኒቨርሲቲ ወጥተው ምን ያህል ፐርሰንት ናቸው የራሳቸው ስራ መፍጠር የሚችሉ? አሁን
መንግስት ምን እያለን ነው? ተማሪዎች 12ኛ ክፍል ማለፍ ከ50% በላይ ማምጣት ካልቻሉ ቲቤት ይገባሉ። ቲቤት ከገቡ የራሳቸው አንደኛ ወደዛ መግባትም ብዙ ፈቃደኞች የሆኑ ተማሪዎች አሉ። ቢገቡ በቀጥታ የተማሩትን ትምህርት ወደ ተግባር አይቀይሩም። ለምን? ከታች ይዘው የመጡት ነገር ስኪልፉል የሆነ ክህሎት የላቸው። ስለዚህ ምልክቶቹ የስራ ዕድል አለመኖር፣ የኑሮ ውድነት መኖር፣ የተማሪዎች የትምህርት ፍላጎት ማነስ እና ውጤት ማነስ፣ እነዚህ የትምህርት ስርዓቱ መቀየር ያለበት ሁኔታ እንደሆነ የሚያሳይ ምልክት ነው ማለት ነው። ስለዚህ በጊዜ ሂደት ለዚህ የሚመጥን ኢቮሉሽን በኢትዮጵያ ብቻ ሊሆን አይችልም፣ በዓለም አቀፍ ደረጃ ነው ይሄ ጉዳይ ያለው። ስለዚህ የኔ ሪኮመንዴሽን ምንድን ነው? ንቃተ ህሊና ያለበት፣ ኮንሽስነስ ያለበት፣ ዊዝደም ያለበት የትምህርት ስርዓት መካተት አለበት። ስነ ምግባር ሲቪክ የምንለው ነገር ወደ ንቃተ ህሊና ኮንሽስነስ የሚል ተቀይሮ ጠበብ ያለ ሳብጀክት ማተር ከጊዜ ማለት ከታችኛው እየቀነሱ የሚመጡበት የሚማሩት ትምህርት ደግሞ ክህሎት እና ስኪል ያለበት መሆን አለበት ብዬ አስባለሁ። እንዲቴል ደግሞ በሌላ ጊዜ ብዙ የምናወራበት ነገር ይኖራል። ይህ ቻናል ግን ስለ ትምህርት እና ትምህርት ብቻ የሚያወራ ነው የሚሆነው። አስተያየት ካላችሁ በኮመንት ሴክሽን መስጫ ውስጥ ሀሳባችሁ አጋሩኝ። ይሄ ነገር ተሳስተሃል፣ ይሄ ነገር አስተካክል ካላችሁ እቀበላለሁ። መልካም ጊዜ ሆንላችሁ። ይሄ አስፈላጊ ነው ካላችሁ ለሚመለከተው አካል ሼር በማድረግ ተባብረን መልካም ጊዜ